ተመልካቾቻችን ይህንን ስርጭት በደርዳር ዩቲዩብ በገኒ ዩቲዩብ እና ገኒ የትኛው ላይ ነው? በኢኮሜርስ ኢለርኒንግ እና በ11 የቴክኖሎጂ ዘርፎች ለመስራት የተዘጋጀው አሸዋ ቴክኖሎጂ ሶሉሽን አሁን አክሲዮን እየሸጠ ይገኛል። የትኛው ላይ ነው? አርቲስት ገነት ነው። አርቲስት ገነት ሁለቱም ላይ ይለቀቃል። የገኒ ቤተሰብ ላይ 4 ነው ማለት ነው። 4 ነው። በፌስቡክም በዩቲዩብም ይሄንን ቪዲዮ ከኛ ላይ ዳውንሎድ አድርጋችሁ መልቀቅ ለምትፈልጉ በሙሉ ተፈቅዷል። ምክንያቱም ዋናው መልእክቱ ለሚሊዮኖች እንዲደርስና መፍትሄ እንዲያገኝ ስለሆነ የምንፈልገው ሁሉም ሰው ተጠቅሞ አረ ፈቅደናል እንዴ በጣም በደስታ። ስለዚህ ዩቲዩበሮች፣ ፌስቡከሮች፣ አክቲቪስቶች ይሄንን ቪዲዮ ቫይራል እንድታደርጉልንና አገር ዓለም እንዲሰማው ህዝብም መንግስትም እንዲሰማው እናድርግ። ተኝቶ ነው ያደረው። ቁጭ ብዬ ነው ያደርኩት። እኔ ደግሞ ለምን ከዛ በፊት ተኝቶ አያውቅም። እግዚአብሔር በሚያውቀው ማለት ነው። ተኝ ይለኛል ተነስቶ በመሃል ለመጸለይ ሲነሳ ሲነቃ ተኝ ይላል። እኔ አላመንኩም። ኤርትራኖች ሲያለቅሱ ለራስ ያምቢዚንግ ነው ሆነ። በቃ እውነት እነኚህ እንዳዘጋው አልቅሼ ልጨርስ። አንተ ያለቀስከው ነው ባኔ ማልቅሼ ልጨርስ። ኢትዮጵያ አይደለችም ኤርትራኖች ናቸው። እኔ አልቅሼ ልጨርስ። አሁን እሱ ይበልጥ የሚያስጨንቀው በቃ ወደ ፋብሪካ ራሱ መሄድ ከበደኝ። እነሱን ማየት ነው ልክ እንደ ሰው ማለት ነው። ምን ላብላቸው ነው ገብታ እነሱ መብላት አለባቸው። ትክክል። አባቴንም ይመስላል በነገራችን ላይ ሲያወራ እጁን ሲያወራ ራሱ በቃ አባቴን ማይነ ይመስልኝ። ስለሱ ነበር ይጨነቅ ነበር። በጣም ብዙ ነገር አባቴ ያከመው ነበር። በጣም ግን አለፈ። ልክ ሲያልፍ በቃ የሆነ ሜዳ ላይ የወደቀ መሰለው እሱ። አጭሩ ኮሜዲያን እሸቱ መለሰ እዚህ ላይ የተንቧቸ ብዙ ዝግጅቶችን ሲያቀርብ ነበር። ለዛሬ ግን እኔ በቁጥጥር ስር ነው ግን አልጨክንበትም። ከገነት ንጋቱ አርቲስትና ከወንድሟ ከእንዳልክ ጋራ ወደዚህ እጋብዘውና ሰሞኑን በተለያየ ሚዲያ የቀረበ አንድ ዝግጅት ነበር። እዛ ላይ እናወራለን። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በዚህ ጉዳይ ላይ ያላችሁትን ከእንዳልክ እናዳምጣለን። መፍትሄው ምንድነው እንላለን። እንዳልክ ብቻ ሳይሆን ሌሎችም በተለያየ የሥራ መስክ ላይ ያሉ ምን ያህል ደጋፊ ምን ያህል አጋዥ ኢትዮጵያውያንና ኤርትራውያን እንዲሁም ሌሎች እንዳሉ የተረዳበት ነውና እስኪ ደግሞ ዛሬ እየተወያየን መፍትሄ ምን መደረግ አለበት የሚለው እናወራለን። አንዴ ኑ እዚህ እስቲ የታለያ አቤት እንዴት ናችሁ? ሰላም እንዳልክ እንኳን ደህና መጣ። ገኒ እሺ ብዙም እንትን አትበልሽ። እንግዳ ነኝ ዛሬ። አዎ እንዴት ነህ? እግዚአብሔር ሰላም ነው ሁሉ ነገር በጣም ሰላም። አዎ በነገራችን ላይ ይሄንን የተከታተላችሁ ያላችሁት የገኒ ወንድም እንዳልክ ቤተሰብ መሆኔን እንድታውቁ የገኒ ቤተሰብ ነኝ እኔ። አንተ ራሱ በቃ እኔንም መዝግቡኝ በእናታችሁ። አይ ጸባይ ታይቶ ነው ጸባይ ታይቶ። እሺ ፊት ለፊት የሚታይ 4 ጉርድ ፎቶግራፍ ታመጣለህ። ሁለት ጆሮ እሱም ታመጣለህ። ከዛ ቤተሰብ ትሆናለህ። ቤተሰብ ነኝ እኔ በጣም በተለይ ከእንዳልክ ጋር በጣም ጨዋታ አዋቂ ደጋፊ ደግሞ እሷን ድብን አድርጎ የቀረጻት። አመሰግናለሁ በጣም። እሺ ብዙ ሰዎች ጠይቁ ነበር። እንደዛ ነው የሷ ወንድም ነው ምናምን እያለ ብዙ ሰው ጠይቋል። ለዛ ነው ዳሪ ማቅረብ አለብኝ ብሎ እዚህ አዳማ ሄጄ ሪሰርች ሳረግ ያንዳንዱ ሰው የአርቲስቷ ወንድም እኮ ነው ይለኛል። አርቲስቷ ከሰው ጋር ለመግባባት ምንም ሌላ ተጨማሪ ነገር አያስፈልገውም። ከኔ ጋር እንኳን እንዴት እንደተዋወቀ ራሱ በጣም ሳስበው ራሱ ይገርማል። ወተት እየጠጣ አዳማ ወተት እየጠጣ እንጂ ከፍንጃዜ አዳማ ወተት እየጠጣ እንግዲህ ባለፈው ጊዜ እዚሁ ዶንኪ ቲዩብ ላይ ቀርቦ በጣም ብዙ ህዝብ አይቶታል። ስሜቱ አብዛኛው ተነክቷል። እስኪ ከዛ ኮሜንቶችን አይተሃል። በስልክም በአካልም ያገኘው ፊድባክ ምንድነው? እስቲ በሱን ጀምርና ከዛ ወደ ሌሎች ጉዳዮች እንሄዳለን። በጣም አመሰግናለሁ።
እሸቱ በአጋጣሚ ተገናኝተን ነው 10 ደቂቃ አልፈጀበትም። ይህ ህዝብ ይሄን ያህል ስሜት እንደሚሰማው እሸቱ ነው መጀመሪያ የተሰማው። ተሰምቶት በ10 ደቂቃ ውስጥ ነው እኔን ኢሚዲየትሊ አሁን እንዳናገረኝ እንዲሁ ቀጥታ ኦንላይን አስገብቶ ያናገረኝ። ከዛም በኋላ ከ30 ደቂቃ በኋላ ንግግራችን ከጨረስን በኋላ ቀጥታ ወደ አዳማ ሄድ ነው። አዳማም ሄዶ መስራት የሚገባውን እኔን ደብቆ ነው የሰራው። እኔ ምን እንደሰራ የማውቀው ነገር የለም። ማህበረሰቡን ዞሮ ጠየቀ። ምናልባት የማውቀው 2 ሰዎች መኪና ውስጥ ሆነው የቀረጻቸውን ማስታወሰው እነኝም ብቻ ነው። በተረፈ ምንም ማስታወሰው ነገር የለም። ከዛ በኋላ ተለቀቀ። እኔ ስሜቴን ለመግለጽ ነው። እኔ በፕሮጀክቴ ደክሜበታለሁ። ኦልሞስት ከ10 ዓመት በላይ ደክሜበታለሁ ለዚህ ፕሮጀክት። መሬቱን ለማቆየትም ከመንግስት ጋራም የመንግስት ፖሊሲም ይደግፈኛል በሚል ይህንን በደንብ ሰርቼበታለሁ። 10 ዓመት ሙሉ እስካሁን አላተረፍኩበትም። በማትረፌ ወይ ደግሞ ገንዘብ ባለማግኘቴ አይቆጨኝም። ለምን ብትለኝ ዛሬ ላይ ከ1380 በላይ እስከ 1400 በላይ ኮሜንቶች አንብቤያለሁ። ከ1400 ኮሜንት ላይ ኒክ ብቻ ያለኝ 100 አይሞላ ዝጋው የሚል ያለኝ እንጂ ሌላው በሙሉ እውነት ሰርቻለሁ። ከዚህ በኋላ ይህንን ፕሮጀክት ሌላ ሰው መቶ ተረክቦት እንደሚያስቀጥል 100% ሆኜ ነው የምተማመነው። ምን አስደነቀህ ብትለኝ አዳማ ላይ አንዷ ቀለበት አድርጋለች። ምን አድርጋለች? እንዳልክነህ አለች። አቤት የት ነው ማቀሽ አልኳት። አሁንም ፈከግ አለችና እውነት እንዳልክነህ አለች። አዎ እንዳልክ ነኝ። ኮሜዲያን እሸቱ ላይ አይቻለሁና አሁን እንዳላለቅስ አስፓልት ላይ ነኝ። ግን በጣም ነው ማደንቅ። በርታ። ይህንን ባለ አጠገቤ ቢኖር አውልቄ ሰጥ ነበር። ባለ አጠገቤ ቢኖር ምንም ታንኪ አመሰግናለሁ። ሳምኳትና ወደ መኪና የገባው። ሌላው ስልኮች ይደወሉና ፕሮጀክቱ እውነት ነው ይሉኛል። ዛሬ መጣችሁ ማየት ትችላላችሁ። ኮሜዲያን እሸቱ እኔ ሳልዘጋጅ ነው ሄደው። ይሄም ብቻ አይደለም፣ ግብርና ቢሮ እኔ ሳልዘጋጅ ነው የመጣው። ፌደራል ኢንቨስትመንት እኔ ሳልዘጋጅ ነው መጥተው አይተው ያን ሁሉ ደብዳቤ ሰጡት። አሁንም እናንተ በፈለጋችሁ ሰዓት መጣችሁ ማየት ትችላላችሁ አሉ። ከዚህ በኋላ አሁን ዛሬ ላይ የማላቃቸው እናትና ልጅ መንገድ ላይ አስቆሞ 10,000 ብር ሰጥተውኝ ነው የመጣው። ለከብቶቹ መኖ ግዛት አላቃቸው። የወንድሜ ጓደኛ ነው የላከልህ። እኔ ትናንት ነው የመጣሁት ግን ስጠው ተብዬ ነው የመጣሁት አለችና ተቀበልኩ። ኤርትራኖች ሲያለቅሱ ለራሴ አምቢዚንግ ነው የሆነ። በቃ እውነት እነኚህ እንዳዘጋው አልቅሼ ልጨርስ። አንተ ያለቀስከው ነው ባኔ ማልቅሼ ልጨርስ። ዋይ እኔ ያለቀስኩት ፕሮጀክቱ መዘጋቱ ነው እንጂ ሌላው አይደለም። ሌላ አንድ ኮሜንት ድጋሚ ያነበብኩት ከኤርትራኖች ውጪ እናትና ልጅ ሆነው ተራ በተራ እየተለቃቀሱ ለቅሱን ይቀባበላሉ፣ ስልኩን ይቀባበላሉ። ምን ነው እላታለሁ። ልጄ በእንስሳት እርባታ በእንስሳት እንትን ነበር የተመረቀው። አሁን ዶክተር ሊባል አንድ ስቴፕ ነው የቀረው እና ኢትዮጵያን መጥቶ እንዲሰራ ፈልጌ ነበር። ሞራሌን ገደልከው። ሞራልሽ እንዳይሞት። ይህ የትግል ዘመን ነው። ይህ ትግል ዘመን ነው። ሰዎች ገና አልተረዱትም ፕሮጀክቱን። መንግስት ሌላው ዓለም ላይ እኮ ፈንድ እየተሰጠው ነው ፕሮጀክቱ ለ5 ዓመት ራሱን ሰርቬይላንስ እስኪያደርግ ተጠብቆ ከዛ በኋላ ራስን ችለሃል ተብሎ መንግስት መጥቶ ከእንደገና ጥያቄ ምልክት አድርጎለት አዎ ራሴን ችያለሁ ከዚህ በኋላ ልቀቁኝ የሚለው እንጂ እሱ ታግሎ እሱ ሰርቶ እሱ ታግሎ አይደለም ሌላው ዓለም ላይ ይሄ ፕሮጀክቶች የሚሳኩት። ሌላው ከአዋሳ ዩኒቨርሲቲ ማይክሮባዮሎጂ ነኝ ተመራቂ ነኝ አለ። ለ3 ወር ስራ ፍቃድ ጠይቄ አንተ ጋር መጥቼ አገለግልሃለሁ። የማገለግለው የምሰጠው ገንዘብ የለኝም ግን በሙያ አገለግልሃለሁ። እንትኑ ፕሮጀክቱ ማይክሮባዮሎጂ ስለሚያስፈልግ። ሌላው የደነቀኝና እንትን ያለኝ የ24 ዓመት ልጅ ነኝ አለ አንዱ እና እርሶ ወይ አንተ ልበላ አለኝ። አንተ በለኝ። እድሜ ስንት ነው? እኔም ያንተ እኩያ ነኝ ያልኩት። ምንድነው ልጁ ገና ሲጀምር ሞራሉ እየሞተብኝ ስለነበር እኔም ያንተ እኩያ ነኝ በርታ። ምንድነው ይሄ ፕሮጀክት እኮ ከባድ ነው እና እኔ ይሄን ጥራት እያጠናው ነው አለኝ። እቻ ሀገር የሚያስፈልጋት ቻሌንጅን ችሎ የሚያልፍ ትውልድ ነው። ጥቂት ጊዜ ነው የቀረን። ልንሻገር ስንል ይጨልማል። ስለዚህ የኔ ተስፋ መቁረጥ አይደለም። እኔ ህዝብ እንዲያቀው ነው ያመጣሁት እንጂ ተስፋ ቆርጬ አይደለም። ተስፋ አልቆረጥኩም። አሁንም እሰራለሁ፣ ነገም እሰራለሁ። ትናንት እንደነገርኳችሁ ይሰራል። ገና ነው ፕሮጀክቱ ላይ አልተሰራም። አሁን የመንግስት አካል የተወሰኑ የተሰሙ አሉ። አይዞ
እንሞክራለን፣ እኛም የምንችለውን እንሰራለን፣ አንተም በርታለን። ግማሹም ደግሞ በውላችሁ መሰረት አልተፈጸመልህም ወይ የሚሉም አሉ። የህግ ባለሙያዎች ናቸው እነሱ። ከነሱ ጋርም ተግባብተናል። አንድ ኤርትራውያን አማርኛ መስማት ይችላል፣ የመናገር አትችልም። እንግሊዝኛ ነው የምትናገረው። እና 10 ሚሊዮን ብር አለኝ። ይሄን 10 ሚሊዮን ብር እንዴት አርጌ ወደ ኢትዮጵያ አስገብቼ ካንተ ጋር መስራት እንድችል የቆንስላውን ጠይቄ እደውልልሃለሁ። ሌላ ዜግነቷ ሌላ ነው፣ ትውልዷ ኤርትራዊ ነው። አማርኛ ትችላለች። ኮሜንቶቹ በሙሉ ማንበብ ትችላላችሁ። ስልኮች እስካሁን አልተቋረጡ፣ ይደወላሉ። አይዞ ምንም ባይኖረኝም እንዳልክ ምንም ባይኖረኝም ግን አይዞ ልልን የደወልኩት ከገንዘቡ በላይ ነው። ገንዘብ የሰጡኝ አሉ። አንድ ኢትዮጵያውያንን እኔ አሜሪካ ያሉትን ሰዎች ቀስቅሼ ይሄ ፕሮጀክት አይዘጋም በአራት ነጥብ ብዙ ኢትዮጵያኖች ናቸው አንዘጋው የራሳቸው አድርገውታል። የኔ ሳይሆን የራሳቸው አድርገው አንዘጋውም እንዳልክ አይዞ እንዳንተ አይነት እኮ ይሄን ፕሮጀክት ማገዝ አለብኝ የሚል መደወል ለኔ ጽናት ነው። ብቻ ሀገር የሚያስፈልጋት ደግሞ እንዳንተ አይነት በፍጥነት ስሜት የሚጎዳ ሰው ነው። ስለዚህ አንተ ታስፈልጋታለህ። ቀጥል፣ ተማር፣ ከፈልግ እኔ ጋር መጥተህ ሪሰርቹን ስራበት አለ እኔ ጋር ሁሉም። ስለዚህ ተስፋ የሚያስቆርጥ ሰዓት ላይ እኔ ፋርም ላይ ብዙ ፕሮጀክቶች ብዙ ዩኒቨርሲቲዎች አዋሳ ዩኒቨርሲቲ ብትል አርባ ምንጭ ዩኒቨርሲቲ ብትል ሐረር ላይ ያለ ዓለማያ ዩኒቨርሲቲዎች ተማሪዎች መጥተው እኔ ጋር ሰልጥነው ኮርስ እንትናቸውን ሪሰርቻቸውን ሰርተው የሄዱ ተማሪዎች አሉ። ተመራቂም ሆነው እኔ ጋር መጥተው ሰርተው እንደዚህ አይነት ፋርም አላየንም፣ እንደዚህ አይነት ፕሮጀክት አላየንም። ኢንተግሬት ይሆነ ፋርም አለ እዛ ጋር፣ እዚህ ጋር ፋብሪካው አለ። ሁለቱንም ለማሰልጠን መንግስት ሊፈልገው የሚችል ፕሮጀክት ስለሆነ አሁን ብዙዎቹ ስሜታቸው የተነካው ኢንተግሬት ስለሆነባቸው ነው እንጂ ወተት ፋብሪካው ብቻውን ነው። ፋርሙ ለብቻው ቢሆን ኖሮ ብዙም ስሜቱ አይነካም ነበር ህዝቡ። አሁን ስሜቱ የተነካው ከብት ራሱን ማስተዳደር ብቻውን ይሄን 33 ሚሊዮን ብር ይፈልግ ይችላል። ትናንትና ምናልባት የኖርከው የት ነው የተወለድከው ሀገር? አዲስ አበባ ካዛንቺስ። እንግዲህ እኛ እንተ ካዛንቺስ ህንጻ በተሰራበት ቦታ ስለሆነ ነው እንጂ እኔ የተወለድኩበት ቦታ ላይ የወተት ላም በጣም ያበሾች ላም ነው ቤታችን ያለው እንጂ የፈረንጅ ላም ቤታችን አልነበረም። ስለዚህ ወተት እንደልባለን። እንደውም ተርፎን ለጎረቤት ነበር ወተት ነው ምን ሰጠው። የኔ ልጅ ልጆች የወተት ላም ማለት እቺ ነች እንዴ ማለታቸው አይቀርም በደንብ ካልተሰራ። ምናልባት የመጀመሪያው እንትን ላይ ጥያቄ ላይ አይተ ከሆነ እኔ ወተት ፋብሪካዬን ሳጠና በአካባቢ ዙሪያ ላይ ምን ነበር ብያለሁ? ወተት ነበር ብያለሁ። ዛሬ 80 ኪሎ ሜትር ሄጄ ነው ወተት የማመጣው። ነገስ 300 ኪሎ ሜትር ሊርቅ ነው። ከተማው እየሰፋ ነው። ግን እጠገቤ ከብቱን ማርባት ይቻላል። አንድ ከብት የምትፈልገው 2 ሜትር ከ40 በ2 ሜትር ከ80 የሆነ ቦታ ላይ አንድ ከብት ማርባት ይቻላል። አንድ የወተት ላም በዚች ሪሰርች ላይ መስራት ይቻላል። ያንን ምን ባለሙያ ካለ ያየኸው ነው። ቢሮ ላይ እዚህ የተሰራ ነው። አልተሰራም እያልኩ አይደል፣ አገር እየሰራ ነው። ግን ጥቂቶች በጣት የሚቆጠሩት ሲያጨናገፉት እንደኛ አይነቱ ሲወጣ የሚቀጥለው ትውልድ ለምን ይመጣል? እውነት ነው የተናገርከው፣ እውነት ነው ሄዶ ያሳየው። እውነት ላይ ደግሞ ማንኛውም ሀበሻ ወደ ኋላ አይልም። ከዚህ የተማርኩት ነገርና አብዛኛው ከሰው ያገኘው አስተያየት በግለሰብ ደረጃ በአካል ካገኘውም ጭምር ምን ያህል ሰው ለሰው እንደሚያስብ ጎኑ ለመሆን ከጎን ለመሆን ከፊት ለመሆን እንደሚተጋ ነው የተረዳሁትና በዚህ ውስጥም ያንተን ጽናት ያንተን ጀግንነት ያንተን አልሸነፍም ባይነት በየትኛውም ሙያ ላይ ላለ ሰው ትልቅ ትምህርት የሚያሰጥ ነው። ይሄንን ነው የተማርኩት እና ከሰው በተገኘው ብቻ ሳይሆን ይሄንን በቀጥታ ዶንኪ ቲዩብን የሚከታተል የመንግስት አካላት የሥራ ኃላፊዎች አንክሮ ይከታተሉታል፣ ደግሞ የሚያስፈጽሙታል ብዬ አስባለሁ። ወደ ገኒ ስመጣ ገኒ ወንድሟ ነው ያቆም ነበር ያተልክ ነው ምንም ይቆጣል። ይላል። ወደ ስቱዲዮ ስንመጣ እየተቆጣ ይቆጣል። እስቲ ግን ተናገሪ። አዲስ አበባ ሲመጣ ባሪዬ ብዙ ጊዜ እኔ ጋር ነው የሚያድረው። አብረን አንድ አልጋ ላይ ተቃቅፈን ነው የምንተኛው እንደ ልጅነታችን ማለት ነው። የእውነት ከልብና
እዚህ ከሰው እንትን ከማለቱ በፊት በቃ እሱ ያወራኝ ብቻ እዛ ከመተንፈሴ በፊት ከሱ ጋር ያወራቱ ብቻ ለኔ ትልቅ ነገር ነው የሆነልኝ። በቃ እግዚአብሔርን በደንብ ይበልጥ አሳየኝ ማለት ከእግዚአብሔርና ያወዳደርክባቸው ነገሮች አሉ ነግሮኛልና ተኝቶ ነው ያደረው። ቁጭ ብዬ ነው ያደርኩት። እኔ ደግሞ ለምን ከዛ በፊት ተኝቶ አያውቅም እግዚአብሔር በሚያውቀው ማለት ነው። ተኝ ይለኛል ተነስቶ በመሀል ለመጸለይ ሲነሳ ሲነቃ ተኝ ይላል። እኔ አላመንኩም። ባሪ ተኝታል እኮ ዛሬ ጧት ተነስቼ ተኝታል ዛሬ አልኩት። ተኛው በጣም በቃ ተነፈስኩኝ ወጣልኝ። በብዙ ነገር ብዙ ፈውስ አግኝቷል ባሪዬ። ወደ ኋላ ስመልስ እሱ ማለት ለሁላችንም ማደግ ለኛ ዳሬ በጣም ያውቃል ብዙ ነገር ስለኛ ለሁላችንም እልህኛ ሆነን እንድናደግ የሚያረጋን አንዱ እሱ ነው። ከቤቱ ቀድሞ ሀብት ያዘው ባሪዬ ነው። ከአባቴም ቀድሞ ማለት ነው። የሚገርም ነገር ብዙ ሄዷል። ከታች ጀምሮ እስከ ላይ ድረስ ለስራ ያስተማረን እሱ ነው። ተዘብዝበሽ ቁጭ ብለሽ ታዋቂ ለንት ያለሽ ተነሽና ተንቀሳቀሽና ራስሽን በደንብ ከፍ አድርጊ፣ በደንብ ስሪ፣ ገንዘብ ስሪ። በቃ እውቅና ብቻ ምንም ያደረገው ነገር የለም። ያኮርፈኝ ነበር። የሚገርም ሰው ለሰው ላይ ማሪቱን ሲሰራ በቃ እህቴ ባህሪሽ ይሄ ነው ማለት ነው ብሎ 4 ዓመት አላናገረኝ። 4 ዓመት ገብቷል። በቃ አቁሚውና በቃ አቁሚው፣ ይሄ ላንቺ አይሆንም፣ አቁሚውና ወደ ንግዱ ግቢ ብሎ ኢንከሬጅ ያደርገኝ ነበር። በኋላ ላይ በራሳችን ጊዜ የእናት ልጅ እንደዛለት ታረቅን ማለት ቢዝነስ ሰርቶ ማደግ ቶሎ ማደግ መለወጥን ነው እኛን እያስተማረ ያሳደገን ከአባታችን እንዴት ታረቅ ይቀርታ በዚህ ማን ታረቅ ያደረገን አበራ ጆሮ ነው። ኦኬ እንዳጋጣሚ አዳማ ላይ መጥቶ ስንገባበዝና አበራ ጆሮ ብዬ ስለው እኔ ሽመልስ ጆሮ ነኝ አለ። እሺ አበራ ጆሮ ነው የምልህና በኋላ ከሷ ጋር አወራ ጨረሻ ላይ አወራልኝ። ኦኬ አሁን አንተ ካንተ ተለየ ሄጄ ይቅርታ ጠይቃታለሁ። ይሄ ይዛልታው ነው የታረቀው። ብዙ ጊዜ እንደዚህ ብያለሁ እያለኝ ነው የሚልና ብታኮርፈኝም ግን በጣም ወደው ወንድሜ ነው። የእውነት ደግሞ ማለት አንዳንዴ ከቤቱ የሚለይብሰዋል እንደ ልጅ እንደዛ ላይ በዚህ ድሜ ተቃቅፎ መተኛት ይለያል ለማንም ሰው። በጣም ወደው አባቴንም ይመስላል በነገራችን ላይ ሲያወራ እጁን ሲያወራ ሰው በቃ አባቴን ማይኔ ይመስልኝ። ወደ መጨረሻ አካባቢ አባቴ ታሞ ወደ ሊያልፍ ሲል ስለሱ ነበር ይጨነቅ ነበር። በጣም ብዙ ነገር አባቴ ያከመው ነበር። በጣም ጉልበቱ ነበር ጋሼ ለሱ ብቻ ሳይሆን ለሁላችንም ስፔሻሊ አምሳያ ልጄ በጣም የሚለው ነው። እየጠራ ብዙ ስቴፖችን አሳልፎታል። ብዙ ነገሮችን ጠንካራ እንዲሆን አድርጎታል አባቴ። ግን አለፈ። ልክ ሲያልፍ በቃ የሆነ ሜዳ ላይ የወደቀ መሰለው። እሱ ደነገጠ። የሚተነፍስለት ሰው የለም። እንደ ጋሼ መፍትሄ የሚሰጥ ሰው የለም። አሁን ለሁላችን የለም። የሆነ ነገር ሲፈጠር ጋሼ እንደዚህ ስትለው ወዲያው ከየት መጥቶ አጠገብ እንደሚቀመጥ አታውቅም። ከየት መጥቶ አጠገብ ደርሶ ሶሉሽን ሰጥቶ ካረጋግቶክ እንደሚሄድ አታውቅም። የሱን የሚያረጋጋበት መንገድ ነው አንተ ጋር መጥቶ ያገኘው ባሪዬ። እንዳልክ እንኳን ብዬ አላውቅም። እኔ ባሪዬ ነው የምለው። ከአባቴ ቀጥሎ ለኔ አባቴን የምለው ወንድሜ ነው። እና እንዴት ብዬ ልንገርህ ለልጅነታችን በጣም ወደ ኋላም ስንመለስ ስንደባደብ ነው ያደግነው። በቃ እንዴት ታናሽ ለታላቅ የሚሆነው ነገር ይሆን ያደግነው። በጣም እንዋደዳለን። ይበልጥ አሁን ደግሞ ይበልጥ ጨመረብኝ አባቴ ካለፈ በኋላ። ባሪዬ ይለያል። ጎበዝ ነው፣ ጠንካራ ነው። ሁላችንም አሁን በሚገርም ሁኔታ ጥሩ እንትን ላይ ነው ያለነው። ግን የሱ በእኛ በአቅማችን ማድረግ የሚገባን ነገር ሞክረናል እንደ ቤተሰብ ሁሉም። ግን ከኛ በላይ ስለሆነ ነው ወደ ሚዲያ የምትመጣው። አንዳንዴ ከቤተሰቡ በላይ አባታችን በማለፉ ምክንያት ብዙ ነገሮች በቃ የሀገር ጉዳይ ሆነ፣ ከቤተሰብ ያለፈ የሀገር ጉዳይ ሆነ። ትልቅ ፕሮጀክት ነው። በፋሚሊ ብቻ ተሸፍኖ ማለፍ የሚችል አይደለም። ገብቷል። ወደ ተመልካቾች መምጣት ያስፈልገውና በኔ ዩቲዩብም ላይ በደሬም ላይ በዶንኪ ዩቲዩብ ላይ የምትመለከቱ ተመልካቾቻችን እንግዲህ ለዛ ነው ወደ እናንተ መምጣት ያስፈልገን እንጂ ባሪዬ እጅ ሰጥቶ አያውቅም፣ ተቀብሎ ማያውቅም ከኛ ጋር። እውነት ልንገርህ ካልኩ ለሁላችንም ሰጪ ነው፣ ደግ ነው። ምን ይሻላል እህቴ ነው የሚለኝ። ምንድነው ማረገው ግራ ገባኝ። አሁን ላጤ ይሄን ያለፍቼ ሁለት ከራሱ ከግል ሀብቱ ብዙ ነገር አፍሷል። ጻፋለካ የሚያበሳጨውም አንዱ ትንሽ የሚረብሽም ነገር እሱ ነው። ከራሱ ከኪሱ ያጠራቀመውን ጥሪት ሁሉ ዛሬ አፍሶታል። በቀላሉ ከእጅ ሊወጣ መሆኑ ነው እሱ ነው እንትን ያለና ባሪዬ በጣም ነው የሚለየው። ለምን ጊዜውም ወዳለሁ ወንድሜ፣ ይሄን ጊዜ ተሻገረዋለህ ከልቤ። አሜን። እኔ አዳማ ሄጄ ዶክመንተሪውን ስሰራ አንድ ኃላፊነት ነበረብኝ። ምንድነው የነበረብኝ ኃላፊነት? ይሄንን ካምፓኒ ሼር ወስዶ አንድ ሰው ግማሹንም ቢችል ሼር ወስዶ የሚገባ ከሆነ ምን ውስጥ እንደሚገባ ማጣራት ነበረብኝ እኔ።
ለምን እኔ የምለውን ነገር እኔ የሰራሁትን ቪዲዮ ሰምቶ አንድ ሰው በእግዚአብሔር ተማምኖ እኔ የተናገርኩትን ቃል አምኖ ወደዚህ ሲገባ መጥፎ ነገርም ከሆነ በህሊናዬ እሱን አስቀምጨው አንድ ቦታ ቁጭ በላልኩና ካሜራ ይዤ መዞር ጀመርኩ ከተማውን። በህሊናዬ ብዙ መጥፎ ነገር ከነገሩኝ ቪዲዮውን እንደምትወው ወስኜ ነበር። እኔ አልለቀውም ይሄን ቪዲዮ፣ ምክንያቱም ሰውን መጥፎ ነገር ግዙ ብዬ አላቀርብም በሚል ለህሊናዬ እንደው ፈጣሪ በሚያውቀው ማለት ነው ለህሊናዬ ነው ካሜራ ይዤ ወጣሁት። እና እየወጣው ድንገት ከወንድሜ ነው የጀመርኩት። ወንድሜ እንግዲህ አዳማ ይኖራል። ቀጥታ ወንድሜ ጋር ጋራዥ ነው የሚሰራው። ሄድኩና ስም ጠርቼ ከዛ ፊት እዛ እስክደርስ አልነገርኩትም ለምን ጉዳይ እንደሄድኩ ለወንድሜ ማለት ነው። እፈልጋለሁ አልኩት። ደረስኩኝ። እንዳልክ የሚባል ሰው ታውቃለህ አልኩት። አዎ እንዳልክ አውቀዋለሁ አለኝ። እንዴት ነው የምታውቀው? ያው ቪዲዮ ላይ ተውታል። በጣም የሚገርም ምስክርነት። ልክ እንዴት ነው አንዳንድ ጊዜ መንፈስ ቅዱስ ስራውን ሰርቶ የጠበቀኝ ነው የመሰለኝ። በጣም የሚገርም ምስክርነትን የነገረኝ። ከዛ ደግሞ ዝም ብዬ ምግብ ቤትም ጫት የሚሸጥ ልጅ ጫት ቤት ያለው ጫት የሚሸጥ ልጅ ስለ እንዳልክ የነገረኝ ነገር በጣም የሚገርም። ድሮኛ ፋጉሎ እናቀርብ ነበር ነው እንገዛ ነበር አለ ከነሱ ዘይት ቤት። እና የስራ ሰው ከድሮ ጀምሮ 24 ሰዓት በስራ የሚታወቅ በስራ ያደገ ሰው ሁሉም እዛ አካባቢ ላይ ያለ ሰው ያወራልኝ። የስራ ሰው በስራ የሚታወቅ በስራ ያደገ የማይንቅ ትንሽዬ ምግብ ቤት ገብቶ የሚበላ ልብሱን ላይክ አክት እንደ ሀብታም ቆሻ እንዳይነካኝ ምናምን ብሎ የሚንጠባረር ፎርዱን ይዞ እጁን በመስኮት አውጥቶ የሚዞር ሰው ሳይሆን ከማህበረሰቡ ጋር የሚኖር ሰው እንደሆነ ነው። ሌላው እኔም ማቀው አብሮኝ የተማረ አሁን ግን ቶታሊ አይምሮ በሽተኛ የሆነ ወንድማችን መንገድ ላይ ሲሄድ እሱ ጠራው ስሙን ጮክ ብሎ ቪዲዮም ላይ አስገብቼዋለሁ። ይሄን ድንገት ነው ብታምኑ ባታምኑ ድንገት ነው። በመኪና እየሄድን ጎፕሮ አድርገን ነበር መኪና ውስጥ መንገዱን ዝም ብለን ረስተነዋል። ካሜራውን ጎፕሮ አድርገን እየቀረጽን ከታይ መተን አዳማ መውጫ ጋር ስንደርስ ከርቀት ብሩክ ሲለው እየሮጠን ይመጣው ተሻግሮ እና ማንነኝ ነው ሲለው እንዳልክ የት ነው የምታውቀኝ ሲለው እኔ እንጃ አለ። እኔ ምን ተማርኩ መሰላችሁ? ደርዬም ገኒዬም ኢትዮጵያውያንም ምን ተማርኩ መሰላችሁ? ሰው በሙስና ሀብታም ሊሆን ይችላል ዘርፎ ማለት ነው። ከማህበረሰቡ ጋር ሳይኖር ከማህበረሰቡ ጋር ሳይሰራ ለማህበረሰቡ ሳያካፍል ሀብታም ሊሆን ይችላል። ጉዱ ግን ያጣው ቀን ነው። አሁን እኔ የዛን ቀን ምን ተማርኩ? ለፍቶ ሰርቶ ከማህበረሰብ ጋር አብሮ ሀብታም መሆን ለካ ዋጋ አለው። ሌላ ጊዜ ምንም ያለኝ ጊዜ ችግር የለውም። ምን ማህበረሰብ አወቀኝ አላወቀኝ ጽድት ያለ ሆቴል ነው የምገባው፣ ጽድት ያለ መኪና ነው የምነዳው፣ ችግር የለውም ባልገናኝም ከማህበረሰቡ ጋር። ግን ድንገት የሰው ልጅ ላይ የሚመጣ ነገር ጎርፍም ይመጣል፣ እሳትም ይመጣል፣ መከራ ፈተና ይመጣል። ፈተና የመጣ ቀን ግን ህዝብ እንዴት ምስክር እንደሚሆን እንዴት ከጎን እንደሚቆም በንጽህና መስራት ምን ያህል ዋጋ እንዳለው እኔ እዛ ቀን ተምሬያለሁና ሰርቶ ማግኘት እጅግ በጣም 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 ወሳኝ ቫልዩ ያለው ነገር ነው። እንግዲህ የተከታተላችሁ ያላችሁት ዶንኪ ቲዩብ በኔም በገኒም ቲዩብ ላይ እየተላለፈ ያለ ነው። እንዳልክን የምጠይቀው እንግዲህ ባንኩ ብር ሰጥቷል፣ ባንኩ ብድር አመቻችቷል። የፎይታ ጊዜ ሰጥቶህ ነበር ወይ? ለሌሎች እንደሚደረገው የፎይታ ጊዜ ውስጥ ምን ያህል ነበረ? በፎይታ ጊዜ ውስጥስ ስራዎችን እየተሰሩ ለመንግስት ገቢ ለባንኩ ገቢ የሚደረጉ ነገሮችን ለመስራት ምን ሁኔታዎች ተመቻችተውልህ ነበረ? ይህንን እስቲ ግልጽ አድርግልን። እኔ 2009 ከባንኩ ጋር ተፈራረመን። ባንኩ አሁን ውል የሚለው እሱን ነው። 2009 ከሱ ጋር ተፈራርመን በኤልሲ መከፈት ነበረበት፣ ማሽን መግባት ነበረበትና ኤልሲ ለመከፈት ፕሮፎርማ የመጣው በ24 ብር ከምናምን ሳንቲም ነበረ እና እኛ ብድሩን ተፈራርመን እንደጨረስን ኢሚዲየትሊ ዶላር እየጨመረ መጣ። ባለው በ30% ባለው ብር ዶላር ተከፈተ። ከዛ በኋላ ዶላሩ በጣም ፈጥኖ ጨመረ። ዶላሩ በጣም ፈጥኖ እንደጨመረ ይህን ጊዜ ምንድነው መደረግ ያለበት ብሎ ቻይኖቹ ወይ ደግሞ አምራቹ ካምፓኒ ቢዮንዲ ይባላል። ቢዮንዲ የሚባል ካምፓኒ ለእንትኑን ጠየቀ። እኔ 70% ብር አስገቡልኝ ጭነቱን ልጫን የሚል ጥያቄ ሲያቀርብ ዶላር ስንት ገባ? ከ24 ብር 29 ብር ከ90 ሳንቲም ገባ። ስለዚህ ይሄንን መክፈል አለብህ የሚል ባንኩ ጠየቀኝ። ይሄንን መህን ሁሉ ብር እኔ አልችልም። ስለዚህ ምን መደረግ አለበት? አሁን ባንኩ 70% ቢዮንዲ የሚባለው ካምፓኒ ከጅቡቲ ላይ አድርሶ ነው የሚጠይቀው። ልክ ጅቡቲ ላይ ሲደርስ ባህር ትራንዚትም አብሮ ምን ጠየቀ? ሎዲንግ አንሎዲንግ እና እንትን ብሎ አብሮ ደብዳቤ ላይ ደረሰኝ። አሁን ሁለቱንም ጥያቄ ያቀረብኩ ማለት ነው። ምኑን የዶላር ጭማሪውንም ይከፈላቸው 70% ይከፈላቸው፣ ይሄ ሎዲንግ አንሎዲንግ የሚከፈል ሎዲንግ አንሎዲንግ አልያዝንም አሉ።
ሂሳቡ ላይ እንትን አልተያዘም። ስለዚህ ምን ይሁን ብድር ይሰጥ ማመልከቻ አመልክት ተባልኩ። ስንት 2011 ማለት ነው። 2009 ተፈራርም ያለው 2011 ማሽኑ ደረሰ ጅቡቲ ላይ። አሁን ምን ውል እንዋዋል ከእንደገና ብድር ጠይቅ፣ ተጨማሪም የሥራ ማስኬጃ ብድር ጠይቅ። ተጨማሪ የሥራ ማስኬጃው እዚሁ ጋር ከ2009 እስከ 2011 ከብቱ ተገዝቶ ስለነበረ እነሱ በልተው ጨርሰውታል። ወደ ስራ አልተገባም። ተረዳችሁኝ? አሁን ከብቱ ተገዝተዋል። ከብቶቹ እየበሉ ነው ያሉት። ከብቱ ወተቱ አይሸጥም። የተወሰነ ወተት ነው የሚሸጠው። 50% ኪሳራ ነው። ሰራተኛ ተቀጥሯል። ይሄን እዛ ጋር እየወጣ ነው። ይሄን አስረዳው ለባንኩ። በተጨማሪ የሥራ ማስኬጃና ሎዲንግ አንሎዲንግ እነሱ የተሳሳቱትን መጀመሪያ መያዝ የሚገባቸውን ለኮሚሽኒንግ መያዝ የሚገባቸውን ኮሚሽኒንግ ማለት ማሽኑ የሚገጠምበት ነው። ሎዲንግ አንሎዲንግ ደግሞ ትራንስፖርት የሚመጣበት ነው። ጉምሩክ የሚከፈልበት ነው። ይሄንን በሙሉ እነሱ አልያዙ። ተጨማሪ ብድር በልና ጠይቅ ተባልኩ 2011 አንተም 25% ታዋጣለህ። እሺ ፕሮጀክት አሁን ጅቡቲ ነው ያለው፣ ግማሽ ገንዘብ የኔ ነው። ስለዚህ ከጅቡቲ መምጣት አለበት። ይሄ ውል ተዋዋልን። ብድሩ 1-4 ወር ነው 5 ወር ፈጀና ብድሩ ተፈጸመ። ይሄ ሁለተኛው ብድር ተፈጸመ። ሎዲንግ አንሎዲንግም ተባለ። ማሽኑ የት ገባ? ሞጆ ወደብ ገባ። ሞጆ ወደብ ከገባ በኋላ አሁንም ሎዲንግ አንሎዲንግ ያለውን ገንዘብ ስጡኝ ስል ዶላር የለም ተባለ። ስለዚህ ባለኝ ገንዘብ ከትራንስፖርት አወጣሁትና ከጅቡቲ አወጣሁትና ቤት ያስገባውና አሁን ኮሚሽኒንግ ማመግጠም አለበት። ቻይኖቹ መጥተው መግጠም አለባቸው። ኢትዮጵያኖች አይደሉም የሚገጥሙት። ዶላር ስጡኝ ብዬ ባንኩን ጠየቅኩ። ዶላር የለም። ማሽኑን ልግጠም አልግጠም የሚያውቀው ነገር የለም ባንኩ። ይሄንን ክትትል ሳያደርግ እኔ መኪኖች መገዛት አለባቸው። እኔ የምሮጠው ምንድነው ሯጭ ማሸነፉን እንጂ ከኋላ የሚከተለውን ሰው ማየት የለበትም። እኔ ከኋላ የሚከተለኝን ነገር አይደለም ማየው። እኔ ሩጫውን ነው መሮጥ ያለብኝ። ማሸነፍ ያለብኝ እኔ ትራኩን መበጠስ ነው። እየሮጥኩ ጨረስኩ። ማሽኑ ተገጠመ፣ አለቀ። ከዛ መኪኖች ተገዙ። መኪኖቹ እንደነገርኩ ከተማ ውስጥ ውዝውዝ ይላሉ። ስራ ጀምረሃል የሚል ደብዳቤ አመጡ። እንዴ መታችሁ ኮሚሽኑን መደረጉንም ምኑንም ሳታዩ እንዴት ስራ ተጀመረ ትላላችሁ? መኪኖቹ ከሄዱት ኮዛ ነው። ስለ ንግድ ፍቃድ ሳይወጣ ስራ ይሰራል እንዴ? ጭራሽ ንግድ ፍቃድ ሳይወጣ ነው እነሱ ስራ ሰርተሃል የሚሉት። ይሄን ጊዜ ነው በቃ እነሱ የሚያዩት ምን ነው ውሏን ነው 2009 ውሏን ነው። ከ2009 ለ1 ዓመት ፎይታ አለ። ወተት ፋብሪካ 5 ዓመት ፎይታ ያስፈልገዋል። ከብት እርባታ 7 ዓመት ፎይታ ያስፈልገዋል። እነሱ ግን 1 ዓመት ፎይታ ከ2009 እስከ 2010 ህጉ እንደዛ ይላል። 5 ዓመት ፎይታ ያስፈልገዋል ይላል ፕሮጀክቱ። ኦኬ ይሄ አሁን ባንኩ እየተቀየረ ሲመጣ የባከኑ ብሮች ስለነበሩ አሁን አዲሱ ፕሬዝዳንት ሲመጣ የባከነ ገንዘብ አለና ካፒታላይዜሽን አናደርግም የሚል ትእዛዝ መጣ። የዛ ተጠቂ እኔ ሆንኩ። ካፒታላይዜሽን መደረግ ብድር እንደዚህ እየተራዘመ ሲመጣ ፕሮጀክት ካላለቁ ካፒታላይዜሽን የተደረገ ወደ ስራ እንድትገባ ይደገፍ ነበር። ከዚህ በኋላ ምን ሆነ? 2013 መጀመሪያ ላይ ማሽን ገንብቼ ጨረስኩ። ንግድ ፍቃድ ከመድኃኒትና ቁጥጥር ከንግድ ቢሮ ፍቃድ አወጣ። ይሄው አሁን ነው የጀመርኩት። አሁንም የምሰራው 500 ሊትር ነው። ሙከራ ላይ ነው ያለነው። አሁንም የሥራ ማስኬጃ ብር ስጡን። ሌሎች ድርጅቶች በአንተ አይነት ወይም በሌላ ተቋም አይነት የፎይታ ጊዜ ተሰጣቸው አሉ? ስንት ይሆናሉ እንዴ? አሁን ወደ 8 ወተት ፋብሪካ የሚዘጋል አሁን በእጄ ላይ እነኚህን ወተት ለምሳሌ ስንት ጊዜ ተሰጥቷቸዋል? የፎይታ ጊዜ ከ7 ጊዜ በላይ ተሰጥቷል። በምሳሌ ኢትዮጵያ ውስጥ ያለ የጾም መጠን አለ። 168 የጾም በዓላት አሉ። እነኚህ 168 በዓላት አንድ ሊትር ወተት አሸጥም። ቀናቶች ወተት አሸጥም። ከ365 ማለት ይወርዳል። አሁን ጾም አይደለም ልክ እንደዚህ ይወርዳል። ማለት አይገዛም። 40% ወተት ነው የሚሸጠው። ኦኬ። ስለዚህ ሌላው ምንድነው የምታደርገው? ሞዞሬላ፣ ቺዝ፣ ቂቤ፣ አይባ ምርተት ትልቅ ፍሪጅ ኖሮ በበረዶ ማስቀመጥ አለበት። በጣም ይገርም ነው። እሱን በግሌና ማዋላሁት። ኦኬ። አሁን እኮ ከኪሱ ያወጣው ገንዘብ መብለጡ ከባድ ይሆናል። አሁን እንዳለ ያለን እሴት ያለኝን አሴት ወይ ደግሞ ከሌላ ባንክ የተበደርኩትን ጭምር ነው አምጥቼ። ስለዚህ ይሄ ሆኖብኝ እንጂ እኔ ጨፍሬበት አይደለም፣ ፕሮቶኮል ጠብቄበት አይደለም። ዛሬም ልበስ ስላልከኝ ነው ለብሼ የመጣው። በነገራችን ላይ ምን አይነት ሰው ነው? ምን አይነት ባህሪ ያለው መሰለህ? አሁን እንደው ብዙ ባለሀብቶች በደንብ ይዝናናሉ። ያን መዝናኛ ባህሪ ያውቅም። ይሄ አምሽቶ ጠጥቶ ሰክሮ ምናምን የሱ አይደለም፣ በተፈጥሮ እሱ አይደለም። በቃ ማታውን ሰዓት ላይ እሱ ቤቱ ነው፣ ሶሻብል ነው፣ ይገናኛል ከሰዎች ጋር፣ መዝናናት ያለበት ይዝናናል። እንደዚህ የአልኮል ጋር ምናምን እንደዚህ የምታገኘው ሰው አይደለም። አልኖረም በዛ ደረጃ። የሚገርም በቃ ለቤተሰቡ ለራሱ እየሮጠ የኖረ ሰው። እኔ ዩኒቨርሲቲ ራሱ ያስተማሪን ደሞዝ እየቆረጠ እሱ ነው። ተምሬ ነው በየወሩ የሚላክልኝ ደሞዝ ነበር። እዛ ማለት መጋዘን እየሰራ ማለት ነው፣ የእህል ንግድ ላይ ያለ ደሞዝ እየቆረጠ ያስተማረኝ እሱ ነው። አንዱ በጣም ይሰራ ነበር ከጋሼ ጋር የነበረበት ጊዜና አታገኘውም እንዲህ አይነት ቦታ።
ልብስ ምናምን እንደ ለብሶን መጣ እንደ አሁን ደህና እንደውም ለብሷል አሁንም አውቃለሁ በነጠላ ጫማ ምናምን እንደ ተቀይ ተቀደስ ምንም አይመስልም ቁም ሳጥኑ ሙሉ ልብስ ነው ምንም እሱ ፍለፍ ያገኘው ልብስ ነው ጉዳዩም አይደለም ተመልካቾቻችን ይህንን ስርጭት በደርዳር ዩቲዩብ በገኒ ዩቲዩብ እና ገኒ የትኛው ላይ ነው አርቲስት ገነት ሁለቱም ላይ ይለቀቃል የገኒ ቤተሰብ ላይ 4 ነው ማለት 4 ነው በፌስቡክም በዩቲዩብም ይሄንን ቪዲዮ ከኛ ላይ ዳውንሎድ አድርጋችሁ መልቀቅ ለምትፈልጉ በሙሉ ተፈቅዷል ምክንያቱም ዋናው መልእክቱ ለሚሊዮኖች እንዲደርስና መፍትሄ እንዲያገኝ ስለሆነ የምንፈልገው ስለዚህ ዩቲዩበሮች ፌስቡከሮች አክቲቪስቶች ይሄንን ቪዲዮ ቫይራል እንድታረጉልንና አገር ዓለም እንዲሰማው ህዝብም መንግስትም እንዲሰማው እናድርግ እንደው ምናልባት ኤፒሶድ 1ን ላላያችሁ ወንድማችን እንዳልክ ከልጅነቱ ከጆተኒ ስራ ጀምሮ ከፍተኛ ደረጃ ደርሶ አሁን የወተት ፋብሪካ የከፈተ ባለሀብት ነው ከልማት ባንክ ተበድሮ ነው የወተት ፋብሪካውን የከፈተው ማሽኑን ገጥሞ ጨርሶ ስራ ሊጀምር ሲል ግን የስራ ማስኬጃ እጥረት ገጥሞት ፋብሪካው በቀን እስከ 18000 ሊትር ማምረት እየቻለ አሁን ግን 500 እና 1000 ሊትር ብቻ ነው የሚያመርተው ቀድመን በሰራነው ቪዲዮ ላይ ሊንክ ላይ እናስቀምጥላችኋለን ፋብሪካውን አይተነዋል የሚታይ ነገር ነው የስራ ባህሉ የተመሰከረለት ነው የከተማው ህዝብ በሙሉ መስክሮለታል ስለዚህ አብራችሁ ለመስራት ሼር ሆናችሁ ለመስራት ለምትፈልጉ አሊያም አክሲዮን እየገዛችሁ ወይም በበጎ ፍቃድ እየረዳችሁ ይሄ ፋብሪካ እንዳይወሰድ ምክንያቱም ልማት ባንክ 10 ሚሊዮን ብር ወለድ ካልከፈለ በአጭር ቀናት ውስጥ እርምጃ እንደሚወስድ ደብዳቤ ሰጥቶታል ስለዚህ ይሄንን ለመታደግ ያገራችንን ትልቁን ችግር የወተት እጥረትን የሚቀርፍ ፋብሪካ ነው ይሄን ለመታደግ እየተረባረብን ነውና ለዛ ነው ያወራን ያለው ምናልባት ኤፒሶዱን ላላያችሁ ታሪኩ ይሄ ነው ለማለት ነው እኔ መፍትሄ በየመለው ያው አንዱ የመፍትሄው አካል አንዱ ይሄ ነው ሁሉም እንዲያውቀው ሁሉም እንዲሰማ ሁሉም እንዲረዳ ሁሉም እንዲሰማው ነው አንዱ መፍትሄ ሌላው እኔ እንደ ግል ደግሞ ገኒ አንተ እኔ ሌሎች ወተት ጠጥቶ ያላደገ የለም መጀመሪያ እናት ከዛ በኋላ የላሚቱን ጠጥቶ ያላደገ የለም አይደለምኛ የመንግስት አካላት የሚመለከታቸው ሰዎች በሙሉ ሊያስቡበት ይገባል ሊተባበሩ ይገባል እጃቸውን ሊከቱበት ይገባል ተስፋ አይቆርጥም ወደፊት ነው ከሱ ብዙ ነገር ተመረያለሁና በየትኛውም የሥራ መስክ ያለ እንዳልክ ጥሩ ምሳሌ ነው እኔ እንደውም ቆሞ መሄዱ ለኔ በጣም ነው እግዚአብሔርን ማመሰግነው ስንት ነገር ሆኖበት ለብቻው ያወራም መሄድ ቤተሰቡን ትቶ ሌላ ቦታ ምናምን ይላል ግን ነገን ተስፋ አድርጓል ነገ ደግሞ ሌላ ቀን ነገ ደግሞ የማይሆን ነገር የለም ሁሉም ነገር ይሆናል በፍጹም እጅ መስጠት አያስፈልግም ትልቅ ነገርን የተማርኩትና መፍትሄ ሊሆን የሚችለው ነገር እንተባበር ከፊት እንቁም በቃ ሌላ ወሬም አያስፈልግም ይሄን ነው ማለት በእናንተስ በኩል እንደ መፍትሄ ሰው ምን ይላል ሲደውል መፍትሄው ብላችሁ ያስቀመጣችሁት ነገር አለ አዎ ብዙ ሰው ይደውላል እሱ ጋም እኔ ጋም የሚደውሉ ሰዎች አሉ ኦኬ አብዛኛው ውጭ ሀገር የሚኖሩ ኢትዮጵያውያንና ኤርትራውያን ጎፈንዲሚ ክፈቱልን እሱ በጣም ይቀለናል የሚል ነገር ነው ያለው ለማስገባትም ገንዘብ ለማገዝ ሼር የሚገዛም ካለ እሱ ጥሩ ነው ከሌለም ደግሞ እንደዚህ ቢያንስ ጊዜ እንዲያገኝና የተወሰነ ሳንቲም እንዲያገኝ ጎፈንዲሚ ክፈቱልን የሚለው አሉ ጎፈንዲሚ ከፍተንላቸዋል በጣም ጥሩ በዛ መልክ የትኞቹም ኢትዮጵያውያንም ኤርትራውያንም ባላችሁበት እንዳላችሁን ጎፈንዲሚ ከፍተናል ታች እንግዲህ እናስቀምጥላችኋለን ሊንክ ላይ አስተማማኝ የሆነ ጎፈንዲሚ ተከፍቷል አሁን እያደረገ ነው በባሪ ስም ነው ያልካችሁ ንጋቱ በጣም ጥሩ በጣም አሪፍ ስለዚህ ውጭ ሀገር ያሉ ሰዎች ይሄንን ካምፓኒ ለመታደግ ያቅማችንን ሰፖርት እናግዝ ካሉ $1 የሚስጡ 50 ሳንቲም የሚስጡን $5 የሚስጡን በጎፈንዲሚ ማድረግ ይችላሉ ከብቶችን መብላት አለባቸው እሺ መቼም እኛ ሳንበላ አንውልም ሳንጠጣ አንውልም አይደል ከብቶቹ በጣም ብዙ ናቸው እነሱ መብላት አለባቸው አሁን እሱ ይበልጥ የሚያስጨንቀው በቃ ወደ ፋብሪካ ራሱ መሄድ ከበደኝ እነሱ ማየት ነው ልክ እንደ ሰው ማለት ነው አንደኛ ላለበት ወቅታዊ ችግር ሁለተኛ ለከብቶቹም የሚያስፈልግ ነገር ስላለ እያደረጉ ያሉ ሰዎች አሉ የጀመሩ አሉ ወዳጆቻችን ባላችሁበት ላረጋችሁት ሁሉ በጣም ምስጋናችንን ማቅረብ እንፈልጋለን ላረጉት ደግሞ ማድረግ ለሚፈልጉት ደግሞ ጎፈንዲሚ ከፍተናል ያው ሁላችንም ቻናል ላይ ከስር ሊንኩ ይቀመጣል ዲስክሪፕሽን ላይ ኮሜንት ላይ እናስቀምጣለን እንዳስቀምጥነው በዛ መልኩ ማድረግ ይችላል ምን አሁን ሌላም ጎፈንዲሚ ሰው እንዳይሳሳት ምን ይላል ስሙ ጎፈንዲሚ እንዳልካቸው ንጋቱ ተመልካቾቻችን እዚህ ስክሪን ላይ የምታዩት በዚህ ትክክለኛው አድራሻ የጎፈንዲሚያችን ይሄ ነው ስክሪን ላይ የምታዩት ስም ነው
ግን ሊንኩን በደርዳሪ ቲዩብ በገነት ንጋቱ ቲዩብ በዶንኪ ቲዩብ እዚህ ቪዲዮ ስር ሊንኩ ተቀምጦላችኋል። ስለዚህ ክሊክ አድርጋችሁ በተከፈተው ጎፈንድሚ እገዛ እንድታደርጉ ጥሪ ቀርቧል። አርቲስት ገነት ንጋቱ ሁለት ቻናል በሁለቱም ቻናል ይለቀቃል። በጣም ጥሩ። የዶንኪ ቲዩብ አለ፣ ደርዳሪ ቲዩብ አለ። በአራታችን ስር ባለው በጣም ጥሩ። ጎፈንድሚ ስትፈልጉ ወደ ዶንኪ ቲዩብ፣ ወደ ደርዳሪ ቲዩብ፣ ወደ ገኒ ቤተሰብና አርቲስት ገነት ንጋቱ ቲዩብ ኑና እዚህ ቪዲዮ ስር ጎፈንድሚው አለ ማለት ነው። ስለዚህ እሱን ክሊክ አድርጉ። ሌላስ ተጨማሪ ለምሳሌ አገር ውስጥ ላሉት የዳሽን ባንክ አካውንት ተዘጋጅቷል። ንግድ ባንክና የዳሽን ባንክ አካውንት አለ። እስካሁን ሞራል ሆኑኝ ባይኖረኝም እንባቸውን ለሰጡኝ የኔ እንባ ብቻ አይደለም ያለቅ አሁን የደስታ እንባ ነው ማለቅሱ። ዛሬ ስላለቀሰን ያለቀስኩት እንጂ ለማልቀስ ፈልጌ አይደለም። አሁን ደስተኛ ነኝ። ለምን አዲስ ሰው ሆኛለሁ፣ ታድሻለሁ። ከዚህ በኋላ ንብረቴንም ባንኩ ከለቀቀለኝ ንብረቶች አሉኝ። ንብረቶች ሽጬም ቢሆን ፕሮጀክቱን ለማሳካት እንትናለኝ። ባንኩ ብቻ ይልቀቅልኝ። እኔ ባንኩ አንድ ያዛት ክሬዲት ኢንፎርሜሽን አለች። ብሔራዊ ባንክ ወይ ደግሞ ባንክ ላይ የሚሰሩ ሰዎች ያውቁታል። ይሄንን ክሬዲት ኢንፎርሜሽን ባንኩ ቢለቅልኝ በቀረው ንብረቴ ይሄንን ፕሮጀክት ማሳካት ፈልጋለሁ። ይሄ ፕሮጀክት የመጨረሻ እልሜ ህፃናት ማሳደጊያ ነው የሚሆነው እንጂ ለኔ አልነበረም። አሁን የማደርገውን ለመቀጠል ነው። የመጨረሻው ራዕይ 12 ዓመት አንድ ህፃን እኔ ጋር ያድጋል። 12 ዓመት ይማራል። ከዛ በኋላ ራሱን ችሎ ይወጣል። ወደ ዩኒቨርሲቲ መሄድ ካለበት ወደ ዩኒቨርሲቲ ላይ፣ ወደ ስራ መሄድ ካለበት ደግሞ እዛው በሚፈጠረው ስራ ሊቀጥል ይችላል የሚል ነው የፕሮጀክቴ እቅድ የነበረው። ግን ያው አሁን መንገጫገጭ ደርሶበታል። ካልተንገጫገጨ ነገ ስኬታማ ይሆናል ብዬ ገምታለሁ። በፊትም ተናግሬያለሁ። መሮጥ የሚችል እግር ካለ፣ ማሰብ የሚችል ጭንቅላት ካለ፣ ማየት የሚችል አይን ካለ ሌላው ተራ ነው። መብላት ማንም ይበላል፣ ማሽተት ማንም ያሸታል። ሶስቱ ካሉ ሰው የሚፈልግበት ቦታ መድረስ ይችላል። ባትሰማ ማየት ከቻልክ፣ መራመድ ከቻልክ፣ ማሰብ ከቻልክ ባትሰማ ትሰራለህ፣ ባታሸት ትሰራለህ፣ ባትጠግብ ትሰራለህ። የኔ ራዕይ ይሄ ነው። ሳልጠግብ ሰርቻለሁ። መሮጥ ችዬ ጤንነት ተሰጥቶኝ ሰርቻለሁ። ማሰብ ችዬ ሰርቻለሁ። አሁን እኔ እያልኩ ያለሁት ተረክቦኝ ወደ ስራ መግባት አለ። ሁላችንም ፕሮጀክቱ መቆም የለበትም፣ ሰራተኛ መበተን የለበትም። ስለዚህ አሁንም ኢትዮጵያኖች አሉ። እግዚአብሔር ይመስገን ሞራል ነው የሆኑኝ፣ አዲስ ሰው ነው ያደረጉኝ። የአዳማ ህዝብ አሁንም መንገድ ላይ ሲያገኘኝ እንዳልኩ ከስሯል አይደለም፣ አላል አይዞ ወጪ አላወጣም። እንደ ታዋቂ ሰው ነው የምጋበዘው። ለራሴ ይገርመኛል። እኔ ነጋሪ አይደለሁ እንዴ? ምንድነው ሰው እንዲህ የሚሆነው? ለምንድነው ሰው ለኔ የሚሳሳው? እስከ ማለት ደርሻለሁ። የአዳማን ህዝብ ሳላመሰግን አላልፍም። ኢትዮጵያኖች፣ ኤርትራኖች፣ አማርኛ ተናጋሪዎች፣ ጀርመኖች ሆነው አማርኛ ተናጋሪዎች፣ አሜሪካኖች ሆነው አውስትራሊያ ውስጥ አማርኛ ስለተናገሩ ብቻ እየተቆላተፉ እያለቀሱ አይዞ ይህም ፕሮጀክት በፈረስ ጋልበ የምጠብቃቸው ከብቶች እናደርገዋለን ብለው ይዛቷል። ኤርትራውያኖች ማለት ነው። እነን ፕሮጀክቱን አይተው በአካል ቢረዱ ደግሞ ምን እንደሚሆኑ እናያቸው እስቲ። ስለዚህ ይሄ የሚያሳየው ምንድነው? ለኔ በደንብ እንድቆ ወደ ኋላ እንዳልሸሽ፣ አሁንም ተመልሼ ትናንትና 18 ከብት እንዳለብኩ አሁንም ገብቼ አልቤ እንደምሰራ አሁንም ቃል እገባላችኋለሁ። የተወደዳችሁና የተከበራችሁ ኢትዮጵያውያንና ኤርትራውያን ወገኖቻችን በሙሉ ሌሎችም ዜጎች ከሆናችሁ ይህን ቋንቋ ከሰማችሁ የሀገራችንን የስራ አጥ ቁጥር ለመቀነስና ካለንበት በጣም ቁልቁል እየወረደ ካለው የኢኮኖሚ ውድቀት ለመዳን አዲስ ፋብሪካ መክፈት ነው እንጂ ያለውን መዝጋት የለብንም። ነውር ነው፣ ኃጢአት ነው ብዬ ነው የማስበው ማምነው እኔና የቻልነውን ያህል ባንኩም ከቻለ በዚህ አጋጣሚ በዚህ ፕሮግራም ዙሪያ እኔ የምለው ነገር አለኝ ካለ ባንኩ በቀጥታ ወደኛ መደወል ይችላል። ለማስተናገድ በራችን ክፍት ነው። ፖሊሲውን ቢያሻሽል፣ የክሬዲት ኢንፎርሜሽኑን ቢያስተካክልለት ይሄ ትልቅ ነገር ነው። በጎፈንድሚው ብንረዳዳና የተወሰነ ነገር
ፕሮጀክቱን ማስቀጠል ብንችል ትልቅ ነገር ነው። በተለይ ጸሎታችሁ አይለየን የምንለው ለእንዳልክ በዚህ ስልክ ቁጥር እየደወላችሁ ሀሳባችሁን አጋሩት። እስካሁን ድረስ የተጨበጠ ይሄን ፋብሪካ የሚታደግ ነገር አልመጣም፣ ግን እስኪመጣ ድረስ ለመታገል ቃል እየገቡ ነው። ያው ደሬ ያለ ገኔ ያለች እኔም አለው። እግዚአብሔር እድሜና ጤና ይስጠንና እንደ እግዚአብሔር ፍቃድ ከዚህም በኋላ ድምጽ መሆን ካለብን እስከ መጨረሻው ድምጽ ለመሆን ቃል ገብተናል። እስካሁን ባለው እንቅስቃሴ ለተወሰነ ነገር ሰዎች እንደው ስሜታቸውን ለመግለጽ ያደረጉት ድጋፍ አለ። 5000 10000 ያደረጉ ይሄን ያህል ብር ተሰብስቧል። በጣም 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 እጅግ በጣም እናመሰግናለን። የብዙዎቻችሁ ጥያቄ ግን ጎፈንድሚ ቢሆን ይቀለናል የሚል ነው። ስለዚህ ያው ጎፈንድሚ አድሬሱ ተቀምጧል። ኢትዮጵያ ያላችሁ ደግሞ በዳሽንና በኢትዮጵያ ንግድ ባንክ ተረባረቡ። ነገር ግን ከፍ ባለ መጠን በባለሀብትነት አብሮም ሼር ገብቶ ለመስራት የሚያስቡ በሚሊዮነሮች ካሉ እዚህ ውስጥ ጆይን ማድረግ ይቻላል። እስከ 30 ሚሊዮን ብር ድረስ ቢገኝ የተወሰነ ፕሮጀክቱ መራመድ ይችላል ብለን እናምናለን። ባንኩም ወይ ክሬዲት ኢንፎርሜሽኑን በማስተካከል ወይ ደግሞ ብድሩን በማራዘም የተለያዩ የፎይታ ጊዜ መስጠትና ስራ ማስኬጃ ብድር በመስጠት ይሄን ፕሮጀክት እንዲታደግ ጥሪ እናቀርባለን። በባንኩ በኩል ደግሞ ድምጻችንን ማሰማት እኛም እንፈልጋለን የምንለዋለን ካላችሁ በራችን ክፍት ነው። ደሬ ገኒ፣ እኔ ሌሎችም ኢትዮጵያውያን እየተቀላቀሉን ይሄ ፋብሪካ እንዳይዘጋ አሁን ስለ እንዳልክ አይደለም ስለ ፋብሪካው የሀገር ፋብሪካው እንዳይዘጋ ማድረግ ያለብንን ጥረት ሁሉ እስከ መጨረሻው እንድናደርግ ጥሪ አቀርባለሁ። እንግዲህ እግዚአብሔር ያክብርልን። አብራችሁን ስለቆያችሁ ከልብ እናመሰግናለን። እየተከታተልን ውጤቱን እናሳውቃችኋለን። ሰላም ቆዩ። ቆይ እንዴ እንዳታሳልፉ መቼ አለቀ። አንድ ነገር ልንገራችሁ፣ በዶንኪ ቲዩብ ከ10 በላይ ፕሮግራሞች እንዳሉ ታውቃላችሁ። ጀግና መፍጠር፣ ድንቅ ልጆች፣ የአንድ ሰው ህይወት፣ ለሀገርሽ አብቃሽ፣ ልናገረው የከበደኝ፣ ቭሎግ፣ ቅዳሜ ምሽት ላይቭ ሾው፣ በጎ አድራጎት፣ ሌላስ እሺ ከቤቱ ሌላስ አዲስ ገጽ ሌላም ገና እንጨምራለን። በእናትና ሰብስክራይብ ካላረክ ግን ምንም አይደርስም። ብራዘር ለፍተን ነው የምንሰራው። ህፃናት ከወላጆቻቸው ጋር ቢያዩት፣ ወጣቶች፣ አረጋውያን፣ ትልልቅ ሰዎች፣ ድሃ፣ ሀብታም ሁሉም ቢያየው የማናፍርበት ከ10 ዓመት በኋላ ብናየው የማንጸጸትበት ጽድት ያለ ፕሮግራም ነው የምንሰራው። አረ ሰብስክራይብ ዳር ላይ ደግሞ ደውሏ ኪችን የምትለው ማለት ነው። እሷን የነካ ሰው በየሰከንዱ አዲስ ፕሮግራም ስንለቅ ይደርሰዋል። አይገርምም? ሰብስክራይብ ካረክ አንዳንዴ ነው የሚደርስ። እቺ ደውሏን አያ እሷን ቀጭ ካረክ ግን በየሰከንዱ አይገርምም? እና የዶንኪ ቲዩብ የጎልደን ደረጃ ስፖንሰሮችን ቶፕ ዋን አሸዋ ቴክኖሎጂን በጣም አመስግኑልኝ። እና ደግሞ ሌላ አዲስ ዩቲዩብ ከፈትኩ እኮ ኮሜዲያን እሸቱ መለሰ ኦፊሻል ቲዩብ የሚባል አረ ሰብስክራይብ አድርጉና አበረታቱኝ። በዛ ደግሞ ጉደኛ ስራ ነው ይዘን የምንመጣው። እስካሁን ካያችሁ ግን ዶንኪ ቲዩብን በጣም ትወዱናላችሁ ማለት ነው። እኛም እንወዳችኋለን። እድሜ፣ ጤና፣ ሰላም፣ ጸጋ ይስጣችሁ። ቻው። እሺ ቻው። እንዳረሳ ሰብስክራይቡን በኢኮሜርስ ኢለርኒንግ እና በ11 የቴክኖሎጂ ዘርፎች ለመስራት የተዘጋጀው አሸዋ ቴክኖሎጂ ሶሉሽን አሁን አክሲዮን እየሸጠ ይገኛል። ህልማችን ለ5 ሚሊዮን ሰዎች የሥራ ዕድል መፍጠር ሲሆን 1 ሚሊዮን ሚሊዮነሮችን ማፍራትም ነው። መላው ኢትዮጵያን፣ አፍሪካን ብሎን ዓለምን በንግድ ማስተሳሰር ነው። በከፍተኛ ቴክኖሎጂ ታግዞ ህዝባችንን ህይወቱን ቀለል የተሻለና የበለጸገ ማድረግም ነው። ምን ይጠብቃሉ? ፈጣኑ የትርፍ ባቡር ላይ ይሳፈሩ። ከ10,000 እስከ 20 ሚሊዮን ኢንቨስት በማድረግ በፈጣኑ የትርፍ ባቡር ላይ ይሳፈሩ። ቅድሚያ 25% ይክፈሉ፣ ቀሪውን በ2 ዓመት ውስጥ በማጠናቀቅ ተጠቃሚ ይሁኑ ይሎታል። አክሲዮኑ በንግድ ባንክ፣ በብርሃን ባንክ፣ በኦሮሚያ ህብረት ባንክ፣ በአቢሲኒያ ባንክ በሁሉም እየተሸጠ ነው። በግንባር ከመጡ የካ ክፍለ ከተማ አጠገብ እንገኛለን። ወይንም ይደውሉ 0976 0051 00 ላይ። በዌብሳይታችንም አሸዋ.com ላይ ያገኙናል። በአፍሪቃ ተምሳሌት የሚሆን የቴክኖሎጂ ባለቤት ይሁኑ። አሸዋ ቴክኖሎጂ ሶሉሽን አክሲዮን ማህበር። እምቅ ኃይል፣ የማወቅ ፍላጎት፣ የከፍታ ጥግ ፍለጋ፣ በሕይወት ውጣ ውረድ ተፈጥሮ የለገሰችንን ለመቀበል ሁሌም ድካም አለ። በሕይወት ጉዞ ውስጥ ለነፍሳት በዚህ ሁሉ ሂደት ውስጥ ሁሉም ያልፋል። ሌላ የሕይወት ገጽታ ይተካል። ሁሌም በሕይወት ረፍት አለ። ለሕይወቱ ጥማት፣ ለነፍስ እርካታ ቶፕ ውሃ በተፈጥሮ የጠራ ለኔ እሱ ነው እርካታዬ፣ የነፍሴ ሕይወት ምንጫዬ። የውሃ ማሸጊያ ፕላስቲኮቻችን አካባቢ እንዳይበክሉ መልሰን ጥቅም ላይ እናውላለን። ቶፕ ውሃ